ሜትር ከስንት ነህ? ሜትር ከ78 ኪሎስ? ኪሎ 72 እሺ እምነት ምንድን ነው? ኦርቶዶክስ። እሺ ሱስ አለብህ? ኧረ ወፍ የለብኝም። ምንም የለብህ? ቡና። ድንግል ነህ? አዲስ ዓለም አይደለሽም? እሺ በትርፍ ጊዜ ምን ማድረግ ያዝናናሃል? ቸርች መሄድ። እሺ ምን አይነት ሚስት ነው የምትፈልገው? አዲስ ዓለም ጠይም ፀጉር ያላት። መላጣ አላመጣልህም እንግዲህ አዲስ ዓለም ተው እንጂ። ረጅም ፀጉር ያላት ነው። ረጅም ፀጉር ያላት ነው የሚባለው። ረጅም ፀጉር ያላት እና ጠይም። እሺ በቃ እድሜ ከስንት እስከ ስንት? በቃ እድሜዋስ? 23 እኩያም 23 ሚኒመም ወይስ ማክሲመም? እስከ 24 እሺ 24 ድረስ። እሺ ሌላስ? በቃ ኦርቶዶክስ ትሆን አይደለ? በቃ ኦርቶዶክስ በቃ። በጣም ጥሩ። እሺ አዲስ ዓለምን ማግባት የምትፈልጊ ልጃገረድ ካለሽ አንድ ቁጥር እንጽፍልኛለሽ። እድሜው 25 ዓመቱ ነው። ነጋዴ ነው። ሜትር ከ78 ኪሎ 72 ኦርቶዶክስ እምነት ተከታይ የቡና ሱስ አለበት። ድንግል አይደለም። በትርፍ ጊዜው ቤተክርስቲያን መሄድ ያስደስተዋል። ረጅም ፀጉር ያላትና ፀይም እድሜዋ ከ23 እስከ 24 የምታሟላ እዛ ውስጥ ያለች ሴት እና ኦርቶዶክስ እምነት ተከታይ ከሆነች አዲስን ማግባት ትችላለች እያልኩኝ ነው። ክቡራንና ክቡራን ተመልካቾቻችን እስቲ ማን ይሆን አዲስን የምታገባው የሚለውን ነገር እኔም ጓጉቻለሁ፣ አዲስ ዓለምም ጓጉቷል፣ ተመልካቾቻችን ገብቷል። ማን ይሆን? አንድ ቁጥር በመጻፍ አዲስ ዓለም የጋራችሁ የግላችሁ ማድረግ ትችላላችሁ። አንድ ቁጥር ጻፉ። አንድ ቁጥር ድንግል አይደለም። አዎ ድንግል አይደለም። አንድ ቁጥር። የት ነው የምትኖረው? ሳልጠይቅህ መኖሪያን? አዳማ የፍቅር ሀገር አዳማ። እሺ አንድ ቁጥር ጻፉ። አንድ ቁጥር። አዲስ ዓለም እንዳያመልጣችሁ ያራዳ ልጆች። ቺኮች አትቅበጡ። ቺኮች እየቀበጣችሁ ነው። አዲስ ዓለም እንዳያመልጣችሁ። እሺ እናቴ ውስጤ ናት። እንዴት ነሽ? ሰላም ነው? ወጣች። አንድ ቁጥር ጻፉ። አንድ ቁጥር። አዲስ ዓለም ማን ይሆን የሚያገባው? እኔም ጓጉቻለሁ፣ አዲስ ዓለምም ጓጉቷል፣ ሁሉም ሰው ጓጉቷል። ስለዚህ አንድ ቁጥር ጻፉ። አታጓጉት በእናታችሁ ልጅ አታጓጉት። ሰላም ነው? የፍቅር እናት የሰላም ነው። ሰላም ነው? እሺ ቅድስትዬ እንዴት ነው? ቅድስት ሄሎ ይሰማል? ቅድስትዬ ቪዲዮ አብሪ እስቲ። ሰላም ነው? ሰላም ነው ቅድስትዬ ቪዲዮ አብሪ። እኔ እናት ጎሽ ቅድስት ቪዲዮ አብሪ። አትባባሉ። ቅድስት ቪዲዮ አብሪ። ውይ እንደው ምን እንደማረጋችሁ እነ ቅድስት እነ ጌጤ ምናምን የምትባል ሰው ቤታችሁ እየመጡ ቆንጥጣችኋለሁ ማርያምን። እሺ ሰላም ነው እህታችን፣ እንዴት ነሽ? ሰላም እንዴት ነህ? አለን እግዚአብሔር ይመስገን። ቪዲዮ አብሪ እስቲ። ገስት ላይ ገብተሃል ብቻ እሱንማ እኮ ዝም አለን እኮ ዮሐንስ፣ እሱንማ ትተነዋል እኮ። ቪዲዮ አብሪ በመከራ። እሺ ሰላም ነው እህታችን፣ እንዴት ነሽ?
አይሰማም ድምፅሽ። ስልክሽ ታፈነ። እግዚአብሔር ይመስገን ደህና ነኝ። ጉንፋን ይዞኛል ትንሽ። አይዞሽ ቡና ትኩሱን በይበት። እሺ እኔ እናት። እሺ አዲስ ዓለም ሻፉ ብለሽበት ነው የገባሽው? አዲስ ዓለም ይመቻል? እንዴት ነው? ተመችቶሻል? ገና ያየሁት ነው አሁን ገና የገባሁትና እና እንደዚህ እናድርግ ምናምን አልሰማሁም። እሺ አዲስ ዓለም እድሜው 25 ነው። ስራ ያለው ነጋዴ ነው። ሜትር ከ78 ኪሎ 72 ኦርቶዶክስ እምነት ተከታይ ነው። የቡና ሱስ ብቻ ነው ያለበት። ድንግል አይደለም። እሺ ድንግል አይደለም። ምን ነው ምን ነው ካላለክ ዋይ ወደ አንቺ ይመጣል። ተይ እሱን ታዩና በተክርስቲያን መሄድ ነው የሚያስደስተው። አሁን ስሚኝ እኔ ነው አንተ አይደለም እንዳትጠይቀኝ። አይ አልጠይቅሽም። ያንቺማ ያስታውቃል እኮ ያንቺ ያስታውቃል። አልጠይቅሽም። ኧረ አንቺ ያስታውቃል። ደስ ይላል። ምን ልበላት ታዲያ? ገና ሳልጠይቃት እንደዚህ ሰው ለተጠየቀው እንደዚህ ኪክ ካለችማ ታሳዝናለች በጣም። እኔ ድንግልና እኮ ለምን እንደሚያስቃችሁ በቃ ድንግል ዓለሙን ብርቅ ነው አይደለም? እሺ ሰላም ነው ወዬ እኔ እናት ቪዲዮ አብሪ እስቲ። እኔ እኮ ያረጋችሁ አራዳችሁ ፎሎ ያረጋችሁ ታብታብ ያረጋችሁ። እሺ ስክሪኑን ደብደብ እናድርገው። ደብደብ በደንብ ወሽን አዲስ እንዴት ነው? ሙስሊም ትሆናለህ? ፍላጎት አይደለም እኮ እኔ ሙስሊም ነኝ እንጂ ቆንጅዬ ነው ባገባው ደስ ይለኝ ነበር። ኦኬ በቃ አዲስዬ ሀናን ትናንትና አስገባሻለሁ ብያት ነበርና መልሼ አስገባለሁ። እሺ አንድ እሷ አላስተናግዳት። ይቅርታ በጣም ችግር የለም። እሺ አመሰግናለሁ ገስት ስለከ። እሺ ሀናዬ እንዴት ነሽ? ወይዬ ሰላም ነው? መስገና አለ ዋናው እሱ ነው የኔነት። እሺ ሀና እድሜ ስንት ነው? 24 የት ነው የምትኖሪው? አዳማ። እምነት ሙስሊም። ስራ አለሽ ሀናዬ? ስራ አለኝ። አዎ አስታውቂያለሽ። እሺ ሜትር ከስንት ነሽ? ከሰባ ኪሎስ ኪሎስ ስንት ነው? ኪሎ 65 66 እስቲ አንድ ሀኑዬ ቆሚና እንይሽ። እስቲ አንዴ ዞር። ኧረ ተሽከርከሪ እንጂ ሀኑ ምንድን ነው? ነይ በቃ አረፍ በይ። እሺ ሀኑዬ ሱስ አለብሽ? የቡና ሊሆን ይችላል የመሳሰሉ። የቡና ብቻ ነው ያለብሽ? አዎ። እሺ ጎበዝ ታስታውቂያለሽ። እሺ ድንግል ነሽ ሀኑዬ? አይደለሽ? ውይ ሲያሳዝን። በእናትሽ ችግር የለም። አይደለሁም። ለምን ያልሆንሽ ይመስልሻል ግን ሀኑዬ? ለምን ያልሆንሽ ይመስልሻል ድንግል? አይ እኔ እንትን ብዬሽ አይደለም ጠፍቶብኝ ነው እኮ። እኔም ጠርጥሬያለሁ እንጂ አንቺ በተአምር እንደዚህ ጠፍቶብሽ ካልሆነ በስተቀር ተሰርቀሽ ነው እንጂ በተአምር። እሺ በትርፍ ጊዜ ምን ማድረግ ያዝናናሻል? መዝናናት፣ ሀገር ለሀገር እየዞሩ መዝናናት። ለምሳሌ የት ሀገር ሂደሻል? አይ ውጭ አይደለም እኮ እዚሁ ኢትዮጵያ ውስጥ የት ሂደሽ ታውቂያለሽ? ፎሎ እያደረጋችሁ እሺ፣ ታብታብ እያደረጋችሁ ቢሾፍቱ ምናምን ብቻ በቃ እንትን ማድረግ ደስ ይለኛል። ጎበዝ። እሺ ከሀገር ከሀገር ወደ ሀገር መዝናናት ብቻ ያዝናናኝ፣ የትም ይሁን ያዝናናኝ ብላለች። እሺ ያዝናናኝ ብላለች። እሺ ሀኑዬ ምን ያልጠየቅኳት ጥያቄ አለ? እሺ ምን አይነት ባል ነው የምትፈልጊው? ምን አይነት ባል ነው የምትፈልጊው? ኧረ ሁላችሁ ፎሎ እያደረጋችሁ ታብታብ እያደረጋችሁ፣ ኧረ ተው። እችን የመሰለች ልዕልት የመሰለች ልጅ እያመጡላችሁ ፎሎ አታረጉም? ታብታብ አታረጉም? ተው። ወንዶች እየቀበጣችሁ ነው።
ካልሆነ አንድ ቁጥር የምትጽፉትን እንትን አለን እኔ ራሴ ነው ማገባት ትላለህ። እሺ ምን አይነት ሰው ነው የምትፈልጊው? ጠይም እሺ ረጅም ቢሆን ረጅም እድሜው ከ30 እስከ 35 ረጅም ከ30 እስከ 35 አዎ ሙስሊም የሆነ ስራ ያለው የኮራ የደራ አንቺ ደም ቢኮራስ ግን ሀኑዬ ይቅርብሽ። የኮራ ምን ይኩራብኝ ችግር የኮራስ ሌላስ በቃ ስራ ይኑረው፣ ኢማን ይኑረው። ኢማን ምን ማለት ነው? አንዬ ይቅርታ አረበኛ ስለማውቅ። እሺ ብር ይኑረው። እሺ ብር ማን ይባላል? አንቺ ደግሞ አረበኛችን እንደ ፍሉስ ነው። አይ እንትን ነው ያንተን ቃል ነው ይሄ። ለኔም ባልፈሽ ወይ ተራ ይጠብቁ። ተራ ጠብቀሽ ተራ ያረጀው ነው የኔ ሲሪየስ ነው ዞር ነው ለሲሪየስ ነው ውጪ አበዳ። እሺ አሁን ሀኑዬን የምትፈልጉ ሰዎች ባካችሁን፣ እንግዲህ እድለኛ ነው እሷን የሚያገባ ሰው እድለኛ ነው። እውነት ከአቋም ከመልክ ከአፍንጫ ከጥርስ እንደው ምን የሚወጣላት ነገር አለ? ስለዛ ሙስሊም የሆናችሁ ሰዎች ባካችሁ፣ ክርስቲያኖች፣ ፕሮቴስታንቶች አጻፉ። መጽሐፍ ስለቻላችሁ ብቻ የምትጽፉ ሰዎች አላችሁ፣ አጻፉ። እስልምና ምን ተከታይ ብቻ የሆናችሁ ከሰለመም እኮ ይችላል ችግር መቀየር የሚችል ነው። ማይቀየርስ መቀየር የሚችልም ሃይማኖት ይችላል። መቀየር የምችል ከሆነ ይመቸኛል ብላለች። አብዲ ቤስት ይልሃል። ወዬ እንዴት ነሽ ብራዘር? አሎ ወዬ ሰላም ነው አለን። ይዳ ብራስቲ ወንድማችን። እሺ አብዲ ወዬ ረጅም ነህ? አሬ መካከለኛ። ሜትር ከስንት ሆናለህ? ቢያንስ ሜትር ከ64 መካከለኛ አይደለም እኮ ከ64 አብዲ አጭር ነው የምትባለው። 64 አጭር አንድ ኤክስ አምጥተሃል። ኤክስ እንደዚህ ኤክስ አምጥተሃል። እቀጥላለሁ። እድሜ ስንት ነው? እድሜ 26 ሁለት ኤክስ አምጥተሃል። እሺ እድሜ እምነት ምንድን ነው? ሙስሊም አንድ ራይት አምጥተሃል። ስራ አለ? የለም። ሶስት ኤክስ አምጥተሃል ወንድሜ። ኮራ ያልክ ሰው ነህ? ኮራ ያልክ ሰው ነህ? አዎ መካከለኛ ብዙም አይደለም። በቃ በድምሩ ውጤት ወንድሜ ሶስት ኤክስ አምጥተሃል። ሁለት ራይት ኤክሱ በለጠ። ከዛ ወድቀሃል። ወደኩ እንዳለ ወደካ ሀኑዬ ወድቋል አይደለ? አጭር የሚለው በተለይ ትንሽ ይከብዳል። ከኔም ያንሳል። በዛ ላይ ስራ የለውም ምናምን። እድሜው ደግሞ 24 ነው። እሱ ነገር ገብቶሻል ሀኑዬ? ኤክስ ስላመጣ አብድዬ እናመሰግናለን። ሌላ ሴት ስንመጣ እናስገባለን። እሺ አንድ ቁጥር ጻፉ። አሁንም ሀኑን ማግባት እድል አላችሁ። ሀኑን ማግባት የምትፈልጉ ሰዎች አንድ ቁጥር ሙስሊም ይሆናችሁ እድሜያችሁ ከ30 እስከ 35 ይሆነ ኮራ ያላችሁ ስራ ያላችሁ ረዘም ያላችሁ ጸይም ይሆናችሁ እነዚህን ካላሟላችሁ እንግዲህ ከባድ ነው። ማሙሽ አንተ ክርስቲያን አይደለ? ተው ማሙሽ ተው፣ አንድ ቁጥር አጻፍ ተው። ቸርነት ሀኑ ማን ያገባት ይሆን የሚለውን እኔም ጓጉቻለሁ፣ እሷም ጓጉታለች። 1300 ሰው ጓጉቷል። ማን ያገባ ይሆን የሚለውን በጋራ እንከታተል። ምን እያደረግን ታብታብ እያደረግን እስካሁን 24000 ነው። 30000 እናስገባው። ዋይጂን ፎሎ ማድረግ እንዳይረሳ እሺ። ቤባዬ እንዴት ነሽ ብራዘር? ፎሎ እያደረጋችሁ እንጂ ሀኑን የመሳሰሉ ሰዎች እያመጣሁኝ እኔ ፎሎ ማልደረግበት ምክንያት ምን እንደሆነ ነው ግራ የሚገባኝ። ፎሎ አድርጉት እሱንም። አንቺማ 24 ሰው ፎሎ እኮ አደረገሽ። 44 ሰው ማለት ነው። 44 ሰው ፎሎ አለ። ወዶሻል በጣም። አንድ ቁጥር ጻፉ። ሀኑን ማግባት የምትፈልጉ ሰዎች አንድ ቁጥር። እሺ አብዱ እንዴት ነሽ?
አብዱ ማንቼ ወይ እንዴት ነህ? አለን እግዚአብሔር ይመስገን። ቪዲዮ አብራ እስቲ ቪዲዮ አብሮ ቀድሞ ቪዲዮ ያበራ ሀኑን ይወስዳል። ቀድሞ ቪዲዮ ያበራ ሀኑን ይወስዳል እያልኩኝ ነው። ይሄ ድል እንዳያመጣ ቀድሞ ቪዲዮ ያበራ ሀኑን ማግባት ይችላል። ቶሎ በል ቪዲዮ ወስታ ኤምኤስ ቀድሞ ቪዲዮ ያበራ እያልኩኝ ነው። እየቀለድኩ አይደለም። ቶሎ በል እኔ ያለሁበት አካባቢ አጋጣሚ ቪዲዮ ለማውራት አይመችም ያለው። ማንቺ አመለጠች ሻራዳ ልጅ ይሻላል። ዋንጫ የመሰለች ይኸው የፕሪሚየር ሊግ ዋንጫ የሆነች ልጅ ነው ያመጣውልህ። አመለጠች። አብራ ካለች እንደምን ነው አብራ እውነት አብራ አስጣይቃ አብራ ብታበረ ይሻላል። ልጅቷን እያያት ነው። ቁማ ብትያዝ ደግሞ ማለት ነው ልክላታለሁ፣ ፎቶ ልክላታለሁ። ቁማ ብትያዝ ደግሞ ትገረም ነበር። ስለዛ ወደ ቀጣዩ እንሄዳለን። እሺ ወንድማችን እንዴት ነህ? ቪዲዮ ማብራት ትችላለህ? ይሰማል? አብዱ ብታበሪ ታይ አብሪ። እንግዲህ በቃ አላበራሽ ቦታው ስለማይሆን ነው ለቪዲዮ ባባ ዘንበል አንዴ ጋቢና ብታሳያት እኮ በቃ እንትኑን 10 ከ10 ካመጣሽ በቃ አንቺ ይቆራጥ ምንም ጥያቄ አይ ያኔ ጋቢና አያሳስብም። ሌሎም ደግሞ እንደሚመቻት እርግጠኛ ነኝ። እሺ አኑዬ እድል እንስጠው። እድል እንስጠው። ፎቶ የለው እንዴ? በምንድን ነው የምናውቀው? አይሆንም። ፎቶ የለም እያለች አየ በቃ ባቢ በቃ እንግዲህ በግድ እንደሆነ አይሆንም። ያራዳልሽ እኔ ላንፈልግልሻለሁ አንቺ ፒዛ አያያያያያያያያዬ ነሹላችሁም ታብታብ እያረጋችሁ ፎሎ እያረጋችሁ ሼር እየተደረገ አይደለም። ኮፒ ሊንክ አብዱ እንዴት ነህ? ሰላም ነው አብዱ? ወጣ አብዱ ልትወጣባችሁ ነው። ተቡ አንድ ቁጥር ጻፉ ሙስሊሞች። ሙስሊም የታለ ስትሉኝ ነበር አይደል? ይኸው ሙስሊም አመጣሁኝ። የት ሄደው ነው? ቻው። እሺ ገና አሉ። ሙሀብ ሰላም ነው? ሰላም ነው ወንድማችን፣ እንዴት ነህ? አለን። እንዴት ነው? አለን። ቪዲዮ አብሪ እስቲ ብራዘር። ያው ፎቶ ልኮ ያረኩት ትንሽ ቪዲዮ ላለማብራት ፎቶ ይስላል። እሺ ሀኑዬ ይሆናል። አናን ቪዲዮ ማብራት አይችልም። ኤስ ነኝ። ቪዲዮ ማታበራ ከሆነ እንግዲህ ምንም ማድረግ አልችልም። ኤስ የቪዲዮ አብሪ እስቲ ኤስ ሞቶ ታዲካ ቪዲዮ አብራ ወጣ። እሱ ኧረ አግቡኝ፣ ተው አግቡኝ። ልጅቷ ተጨነቀች እኮ። ኧረ አንድ ቁጥር ጻፉ ተው። እኔ ቆይ ከዚህ በላይ ምን ላምጣላችሁ? ቆይ ምን አይነት ሴት ነው የምትፈልጉት? ቆይ አቡሻ ቪዲዮ አብራ እስቲ። የት ሄደሽ ነው? ቆይ ያበራው ነኝ ብሮ መሻ አብራ ቶሎ ኦኬ። ይሄ አይኖ ዳዝም አንድ ቁጥር ጻፉ። አንድ ቁጥር ይሄ ያያ ሆኖ አልክ። አዙር አፉ እስክተተው። እሺ ሰላም ነው? ሰላም እንዴት ነው ወንድማችን? ቪዲዮ አብራ እስቲ። ይሰማል? እሺ እምነት ምንድን ነው? እምነት ምንድን ነው? የአንቺ እድል ደግሞ በጣም ከፋ። ሀኑ ሚዩት ነሽ። ቆይ ኤቢዲ ቴንክ ዩ ብራዘር።
ሚዩቱን አንሹ አኑ ሚዩቱን አንሹ። አንተ ሚስት አለክ እንዴ? አይ የለኝም። እሱ ቆንጆ ነው። እንስማማ። ምን እንስማማ? አላህ ፍሪ ማካበድ አርተነ ስማ አንተ ራስህ እያሳሳትካቸው ነው። ማንን አሳሳትኩኝ? እኔ አሁን ለማጋባት ነው። እኔ ስራ ብዬ ነው የተነሱት አይደል? ለምንድን ነው ቆይ አንድ ቁጥር ማጽፍ አንዴ ማመድን ብቻ ይሄንና ካልሆነ ማታ ትመጫለሽ። ይሄን አሜሪካ ያለው ይሆናል። ማታ እመጣለሁ። እሺ መሐመድ አሜሪካ ነው መሐመድ ጀነት ቢሆንም አይኔን አላሽም። አቤት ሰላም ነው። እንዴት ነው? ቪዲዮ አብራ አስገባው ዝም ብዬ ቪዲዮ አብራ ወንድሜ። ወይኔ እንትናን አስገባልኝ በእናትህ። ማንን? ካሽፉ ነው ካሽፉ ምናምን የሚለው ካሽፉ። አዎ እኛ ገብተንልሽ እንዴ? በቃሻል እኮ አስገባልኝ። አጭር ራስ ቢሆን እሱ ይሻለኛል። ኧረ እኛ አለን ብናትሽ እኮ ቪዲዮ አብራ ወንድሜ። እኔ ያለው አንተ ቪዲዮ ታበራለህ አታበራም? ቪዲዮ ላብራሽ ልታስብሉኝ ነው ዛሬ ማርያምንም እንዴ። ቪዲዮ አብራ ምንድን ነው የማይበረው? ይኸው ላኩልህ ቪዲዮ ላኩልህ። ቤትሽን እየጠራሽ ነው እሙዬ? ባለን እየፈለኩ ነው። ታሳብደ በቃ ማታ ገባለሁ። አንቺ ብሌን ቤዛ ክፍት ነው። በዛ ነኝ በዛ በዋናው በር ነኝ። ዋይ ቢግ ቦስን ልሞክርልሽ። ማታ ገባለሁ። በቃ እሺ አንዴ ልሞክር። ቦስ እሺ ቢግ ቦስ ቪዲዮ አብራ። ወይ እንዴት ነው? ዋይጂ አለን እግዚአብሔር ይመስገን። ቪዲዮ አብሪ። ቪዲዮ ላበራልሽ። ሙስሊም ነህ ወንድሜ? ዋይጂ ይሆናል። በቃ ምንም እንዳትጠይቀው ይሆናል። ይሄ በቃ ፎሎ አድርገው። ፎሎ ተደራረጉ። በቃ ምንም እንዳትጠይቀው ይሄ ይሆናል። እድሜው ብቻ ልጅ እንዳይሆን። እሺ ስልክ አምጡ። ምን አናደደሽ? ቢግ ቦስ ፎሎ አድርጋትና ኢንቦክስ ላይ አውሩ ብራዘር። አንቺ ፎሎ አስደርጊኝ። እሺ